ምንም ነገር የሌለው ገንዘብም ሆነ ጫማ የሌለው አልፎ ተርፎም ለስኬት ምንም አይነት እድል ያልነበረው ከአንድ የተረሳች የካሜሩን መንደር የመጣ የ9 ዓመት ታዳጊ ልጅ ነገር ግን ማንም ሊቀማው የማይችለው አንድ ትልቅ ህልም ነበረው። አንድ ቀን በአጋጣሚ ያገኛት የወርቅ ቀለም የተቀባች ኳስ ህልሙን ወደ አደገኛ ረሃብና ክህደት ወደ ሞላበት ዓለም ውስጥ ይከቷል። ነገር ግን ያ ህልም ወደ አስደናቂ ታሪክና ዝምና ይመራዋል። ታሪኩ የሚጀምረው ከዘመናዊ ዓለም በጣም በራቀች በካሜሩን ውስጥ በምትገኝ አንዲት ትንሽና ሩቅ መንደር ነው። በዚህ ቦታ የሚኖሩ ሰዎች ስለ ዝና፣ ስለ ስፖርት ወይም ስለ ትላልቅ ህልሞች አያስቡም። ዋናው ጭንቀታቸው የዕለት ጉርስ አግኝቶ በህይወት መቆየት ብቻ ነው። በዚች መንደር ውስጥ አሊ የሚባል የ9 ዓመት ልጅ ይኖራል። አሊ ምንም እንኳን ታዳጊ ቢሆንም አእምሮ በጉልበት በተስፋና በአንድ ትልቅ ፍላጎት የተሞላ ነው። እሱም እግር ኳስ ነው። ለሱ እግር ኳስ ጨዋታ ብቻ ሳይሆን ህይወቱን የሚያስደስት ብቸኛ ነገር ነው። አሊና ጓደኞቹ አብረው መጫወት ይወዳሉ። ነገር ግን እውነተኛ ኳስ የሚገዙበት ገንዘብ ስላልነበራቸው አሮጌ ጨርቆችን ሰብስበው በማሰር በእጃቸው የሰሩትን ኳስ ይጠቀማሉ። ጫማ ሳይኖራቸው በአቧራማው ሜዳ ላይ በደስታ ይሮጣሉ። ልብሳቸው ቢቆሽም ህይወታቸው የችግር ቢሆንም ኳስ ሲጫወቱ ግን ሁሉንም ነገር ይረሳሉ። አንድ ቀን አሊና ጓደኛው አንድ መጽሔት ያገኛሉ። በመጽሔቱ ላይ የፕሮፌሽናል ተጫዋቾችን፣ ትላልቅ ስታዲየሞችን እና ታዋቂ ቡድኖችን ፎቶ ያያሉ። አሊ በግርምት ይመለከታል። ለመጀመሪያ ጊዜ እግር ኳስ የአንድን ሰው ህይወት እንዴት እንደሚቀይር፣ ተጫዋቾች እንዴት እንደሚከበሩና እንደሚወደዱ ይረዳል። ይህ መጽሔት በአሊ ልብ ውስጥ ትልቅ ህልም ይዘራል። ከዚያ ቀን ጀምሮ ለደስታ ብቻ ሳይሆን ዓለም የሚያውቀው እውነተኛ ተጫዋች ለመሆንና የወላጆቹን አስቸጋሪ ህይወት ለመቀየር ይወስናል። አሊ በመንደሩ ወደሚገኘው አንድ ትልቅ ሃይማኖታዊ አባት ዘንድ በመሄድ ታዋቂ ተጫዋች መሆን እንደሚፈልግና እንዲጸልዩለት ይጠይቃል። አባቱም በደስታ መርቀው አንድ ትንሽ አሻንጉሊት ይሰጡታል። ነገር ግን በስራ በርታ፣ እግዚአብሔርን መመን፣ ህልምህን በምታደርገው ጥረት ታሳካዋለህ እንጂ በላዩ ላይ አስማት የለም ብለው ይመክሩታል። አሊ በትልቅ ተስፋ ጉዞውን ይጀምራል። አሁን አሊ አንድ ነገር ግልጽ ሆኖለታል። እውነተኛ ተጫዋች ለመሆን እውነተኛ ኳስ ያስፈልገዋል። ነገር ግን ኳስ ለመግዛት ገንዘብ የለውም። ስለዚህ ራሱ ሰርቶ ለማግኘት ይወስናል። በመንደር ውስጥ በቀላሉ የሚገኘው ስራ እንጨት መሸከም ነው። ይህም ለህፃን ልጅ በጣም ከባድ ስራ ነው። አሊ ወንድሙን አነጋግሮ እርዳታ ይጠይቃል። በሚቀጥለው ቀን አሊና ወንድሙ 70 ኪሎ የሚመዝን እንጨት ተሸክመው 10 ኪሎ ሜትር ርቀው ወደምትገኝ ሌላ መንደር በእግር ይጓዛሉ። ፀሐዩ ይበራል፣ መንገዱ ይርቃል። ነገር ግን አሊ ህልሙን እያሰበ ይበረታል። እንጨቱን ሸጠው ጥቂት ሳንቲም ብቻ ያገኛሉ። በፍጥነት ኳስ ለመግዛት ወደ ሱቅ ሲሄዱ ግን የሱቁ ባለቤት እየሳቀ በጣም ርካሹ ኳስ እንኳን 80 ሳንቲም ያወጣል ይላቸዋል። የሰሩት ስራና ያገኙት ሳንቲም ከኳሱ ዋጋ ጋር ፈጽሞ እንደማይመጣጠን ሲረዱ ልባቸው ይሰበራል። በማግስቱ ትምህርት ቤት አሊ መምህሩን በየቀኑ 70 ኪሎ እንጨት ብሸከም ኳስ ለመግዛት ስንት ቀን ይፈጅብኛል ብሎ ይጠይቃል። መምህሩም ማስልታ 522 ቀናት ከአንድ ዓመት በላይ ጠንክረ መስራት አለብህ የሚል አስደንጋጭ ምላሽ ትሰጠዋለች። አሊ ህልሙ ምን ያህል ከባድ እንደሆነ ቢረዳም ተስፋ አይቆርጥም። ወንድሙን እንዳይሰቃይ ብቻውን መስራት ይጀምራል። በየቀኑ ከትምህርት በኋላ አንገቱና እግሩ እየተቃጠለ እንጨት ይሸከማል። አንድ ቀን እንጨት ተሸክሞ ሲጓዝ አንዲት መኪና አጠገቡ ትቆማለች። በመኪናዋ ውስጥ ያለች ሴት በታዳጊው ልጅ ሁኔታ አዝና ለምን ይህን ከባድ ስራ እንደሚሰራ ትጠይቋለች። አሊም ኳስ ገዝቶ ልምምድ ለማድረግና ትልቅ ተጫዋች ለመሆን እንደሆነ ይነግራታል። ሴትየዋ በአሊ ንግግር ልቧ ተነክቶ በመኪናው ውስጥ የነበረውን አሮጌ ኳስ በስጦታ ትሰጠዋለች። አሊ በደስታ እየሮጠ ኳሱን ይዞ ወደ መንደሩ ይሄዳል። ነገር ግን ብዙም ሳይቆይ የአሊ እናት በጭንቀት ትታመማለች። አሊ ትኩረቱን በሙሉ እናቱን ወደ ማስታመም ይዞራል። ለእናቱ መድኃኒት ለመግዛት ወደ ሆስፒታል ሲሄድ ኳስ የሰጠችውን ሴት እዚያ ያገኛታል። ስሟ ካሚል ይባላል። አዲሷ የሆስፒታሉ ዶክተር ናት። አሊ ስለ ህይወቱና ኳስ ስለመግዛት ያከማቸውን ገንዘብ ለእናቱ መድኃኒት እንደተጠቀመበት ይነግራታል። ከአሚን ባህል የኃላፊነት አወሳሰድና ለቤተሰቡ ባለው ፍቅር ተገርማ መድኃኒቱን በነጻ ትሰጠዋለች። ከጥቂት ቀናት በኋላ እናቱ ትድናለች። አሊ አዲሷን ኳስ ለጓደኞቹ ያሳያቸዋል። ልጆቹ በደስታ ይዘፍናሉ። ኳሷ አሮጌ ስለነበረች ሁሉም ተባብረው ቢጫ ቀለም ይቀባታል። ከዚያም ስሟን የወርቅ ኳስ ዘ ጎልደን ቦል ይሏታል። በደስታ ሜዳ ላይ መጫወት ይጀምራሉ።
ነገር ግን አቅራቢያ ላይ ብረት እያቀለጠ የሚሰራው የአሊ አባት አሊ ከትምህርቱ ይልቅ እግር ኳስ ላይ ጊዜ ሲያጠፋ አይቶ በጣም ይቆጣል። እግር ኳስ ሕይወቱን እንደሚያበላሽበት ያስባል። በጨዋታው መሃል አሊ ኳሷን በኃይል ሲመታት በቀጥታ የአባቱ ፊት ላይ ያርፋል። አባቱ ሚዛኑን ስቶ ሲወድቅ በአቅራቢያው በነበረው የሚያቃጥል ብረት ምክንያት በደረቅ ሳር ላይ እሳት ይነሳል። መንደሩ በሙሉ ተደናግጦ እሳቱን በቁጥጥር ስር ያውላል። ነገር ግን ጥፋቱ በሙሉ በአሊ ላይ ይወድቃል። አሊ አባቱ ቤት ሲመጣ ከባድ ቅጣት እንደሚጠብቀው ስላወቀ ፍርሃት ይዞት የወርቅ ኳሱን አንስቶ ከመኖሪያ ቤቱና ከመንደሩ ይሰደዳል። አሊ ያለምንም ገንዘብና ዕቅድ ኳሱን ብቻ ይዞ ወደ ከተማ የሚሄድ የጭነት መኪና ላይ ይወጣል። በመንገድ ላይ መኪናው ሲበላሽ ሹፌሩ እርዳታ ፍለጋ ጥሎት ይሄዳል። አሊ በጨለማና በፍርሃት መኪናው ውስጥ አድሮ ጠዋት በሌላ መኪና ጉዞውን ቀጥሎ ትልቅ ከተማ ይደርሳል። ከተማዋ ውስጥ አሊ ኳሱን ይዞ ሲራመድ አንድ የእግር ኳስ ዳኛ ያየዋል። በአቅራቢያው ጨዋታ እየተካሄደ ቢሆንም ኳሳቸው ስለተቀደደች የአሊን ኳስ ተውሰው ጨዋታውን ይቀጥላሉ። በመሃል አንዱ ተጫዋች ሲጎዳ አሊን በምትኩ ያስገቡታል። መጀመሪያ ላይ ትልቅ ተጫዋቾች በታዳጊው ልጅ ቢስቁም ጨዋታው ሲጀመር ግን አሊ አስደናቂ ፍጥነቱንና ክህሎቱን ያሳያል። 5 ተጫዋቾችን አልፎ ግብ ያገባል፣ ቡድኑም ያሸንፋል። አንድ ዴቪድ የተባለ የውጭ ሀገር የስፖርት ታለንት ስካውት በአሊ ብቃት ተገርሞ በካሜራው ይቀርጸዋል። አሊ ኳሱን ይዘውበት እንዳይቀሩ በመፍራት እየሮጠ ሲያመልጥ በአጋጣሚ ዶክተር ካሚል መኪና ውስጥ ይገባል። ካሚል ወደ መንደሩ ልትመልሰው ብትሞክርም እሱ ግን እህቱ ወደምትኖርበት የባህር ዳርቻ ከተማ መሄድ እንደሚፈልግ ይነግራታል። ካሚል እዚያ ከደረሰችው በኋላ እህቱ አብረው የሚኖሩት ሰዎች እንዳይቸገሩ በመፍራት ለአሊ የአውቶቡስ ትኬት ቆርጣ ወደ መንደሩ ልትመልሰው ትሞክራለች። አሊ ግን ወደ መንደሩ ለመመለስ ስለፈራ በመንገድ ላይ ያገኘው ሰው ወደ አንድ እንግዳ ቦታ ይወስደዋል። ያ ቦታ የከብቶች ቀንድ የሚሰበሰብበትና የሚጸዳበት ቆሻሻ ቦታ ሲሆን ባለቤቱም ጨካኝ ሰው ነው። አሊ እዚያ ስራ ይጀምራል። በረሃብና በከባድ ስራ ውስጥም ቢሆን አሊ እግር ኳስን አልረሳም። በትርፍ ጊዜው ባህር ዳርቻ ላይ ልምምድ ያደርጋል። በአቅራቢያው ያሉ ልጆች ግን ያፌዙበታል። ኳሱንም ቀምተው ከአንድ ጨካኝ ሰው ግቢ ውስጥ ይጥሉበታል። ሰውየው ኳሱን ለመመለስ ፈቃደኛ አይሆንም። አሊ ልቡ ይሰበራል። ጓደኛው ቡቡ አሊን ለማስደሰት በአቅራቢያው ወደሚገኝ ትልቅ የብረት ማማ ላይ ይዞት ይወጣል። ከዚያ ማማ ላይ ሆነው ስቴዲየም ውስጥ የሚካሄደውን ዓለም አቀፍ ጨዋታ ይመለከታሉ። በጨዋታው መሃል ኳሷ ተመታ ወደ ማማ ውስጥ መጣ። አሊ ከፍታውን ሳይፈራ ዘሎ ኳሷን ይይዛታል። ስታዲየሙ አጠገብ ወርዶ እውነተኛ የጨዋታ ኳስ ይዞ አስደናቂ ክህሎቱን ማሳየት ይጀምራል። ስታዲየሙ በሙሉ በአሊ ይደመማል። ያ መጀመሪያ ያየው ስካውት ዴቪድም እዚያው ስለነበረ በድጋሚ ቀርጿል። ፖሊሶቹም መጥተው አሊንና ጓደኞቹን ወደ ጣቢያ ቢወስዳቸውም ዴቪድ መጥቶ ዋስ በመሆን ያስፈታቸዋል። ዴቪድ አሊን ወደ ስቱዲዮ በመውሰድ እሱ የእግር ኳስ ስካውት እንደሆነና አሊን ከትልቅ ክለብ ጋር ለማገናኘት እንደሚፈልግ ይነግሯል። ይህ በእንዲህ እንዳለ ዶክተር ካሚል አሊን ፈልጋ ታገኘዋለች። ወደ መንደሩ ልትመልሰው ስትሞክር የአሊ እህት ጣልቃ በመግባት በአፍሪካ እንዲህ አይነት የእድል በር በቀላሉ አይከፈትም፣ ህልሙን ይከተል ስትል ትከለክላታለች። አሊም ለቤተሰቡ ደህንነቱን እንድትነግርለት ካሚልን ይለምናታል። ካሚልም ወደ መንደሩ ሄዳ ለአሊ ቤተሰቦች ልጃቸው በትልቅ ክለብ እድል እንዳገኘ ትነግራቸዋለች። መንደሩ በሙሉ በደስታ ይሞላል። ከጥቂት ቀናት በኋላ አሊ የክለብ መለያ ለብሶ በሙከራ ላይ ይገኛል። 2 ፈተናዎች ይጠብቁታል፣ ኳስ ማንከባለልና የቅጣት ምት። አሊ መጀመሪያ ኳሷን ሳያወርድ በማደናገጥ ብቃቱን ያሳያል። በቅጣት ምት ፈተና ላይ ግን መጀመሪያ በጫማ ሲመታ ይስታል። ሁለተኛውንና ሶስተኛውን ግን ልክ እንደ መንደሩ ሕይወቱ ጫማውን አውልቆ በባዶ እግሩ በመምታት ግሩም ግቦችን ያስቆጥራል። አሰልጣኙም ይመረጣል። አሰልጣኙ ግን አሊን በሙቅ ፀሐይ ስር እንዲቆም በማድረግ ይቀጣዋል። አሊ አሰልጣኙ የጣለውን ስሎት ተስፋ ሊቆርጥ ሲል ጓደኛው ቡቡ አሰልጣኙ ጠንካራ እንድትሆን ስለሚፈልግ ነው ብሎ ያበረታተዋል። ቡቡ ያጠራቀማትን ገንዘብ ገዝቶ ያመጣላትን ካልሲ ይሰጠዋል። አሊ በድጋሚ ተነሳሽነት ያገኛል። ከጥቂት ቀናት በኋላ አንድ ትልቅ የወጣቶች ውድድር ይዘጋጃል። ዴቪድ አሊ እድል እንዲያገኝ ለአንድ ተጫዋች ገንዘብ በመክፈል በጨዋታው መሃል የተጎዳ እንዲመስል ያደርጋል። አሊ ወደ ሜዳ ይገባል። ጨዋታውን በመቀየር ግቦችን ያስቆጥራል። ቡድኑም ዋንጫውን ያነሳል። አሰልጣኙ በጣም ተደስቶ የአሊን የአምበልነት ማሊያ ይሰጠዋል። በመንደሩም በሬዲዮ ጨዋታውን ሲከታተሉ የነበሩ ሰዎች በደስታ ይጮሃሉ። ከ1 ዓመት በኋላ ከፈረንሳዩ ግሪን ክለብ ለአሊ የ5 ዓመት ነፃ የስልጠና ዕድል ጥያቄ ይቀርባል። ዴቪድ ፈቃድ ለመጠየቅ አሊን ወደ መንደሩ ይዞት ይመለሳል።
የመንደሩ ሰው በሙሉ በደስታ ይቀበለዋል። አሊ ግን ያለ አባቱ ምርቃት መሄድ አይፈልግም። በመጨረሻም አባቱ በጸሎት ላይ ሆኖ ልጁን ሲመርቀው አሊ እጆቹን ይዞ ህልሜን አሳክቼ ላንተ ኩራት ሆናለሁ ብሎ ቃል ይገባለታል። አሊ ወደ ፈረንሳይ ይበራል። ፈረንሳይ አውሮፕላን ማረፊያ ሲደርስ የታክሲው ሹፌር ስሙን ሰምቶ አንተ ያ ታዋቂ ወጣት የአፍሪካ ኮከብ ነህ ብሎ ይጠይቀዋል። አሊም ፈገግ ብሎ አዎ ይላል። ዓመታት ያልፋሉ። አሊ አሁንም ዓለም አቀፍ እግር ኳስ ተጫዋች እና በሚሊዮኖች የሚቆጠሩ ሰዎችን ያነሳሳ ትልቅ የአፍሪካ ኮከብ ሆኗል። ቤተሰቡ ከችግር ወጥቷል። መንደሩም በእርሱ ይኮራል። በአቧራማ መንደር ውስጥ በደሃ ሕፃናት ቢጫ ቀለም የተቀባችው ያቺ የወርቅ ኳስ ዛሬ ላልሞተ ህልም ትልቅ ምልክት ሆናለች። የአሊ ታሪክ ስኬት ከየትኛውም ቦታ እንዲያውም በጣም ደሃና ከተረሳ መንደር ሊመጣ እንደሚችል ያሳያል። ህልሙን የሚሆነው ግን ስለሱ ለመሰቃየት ለመታገልና ዓለም ሁሉ አትችልም ሲል ወደፊት ለመራመድ ደፋር ሲሆኑ ብቻ ነው። ውድ የዩቲዩብ ቤተሰቦች ዛሬ ያቀረብኩላችሁ ታሪክ ይህንን ይመስላል። ታዲያ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አዳዲስ ፊልሞችን ስንለቅ ወዲያው እንዲደርሳችሁ እንድታረጉ እየጠየቅኩኝ በዚሁ ተሰናበትኳችሁ። መልካም ጊዜ ለእናንተ።